አንድ ምሳሌ እንገራችሁ። በመንግሥተ ሰማያት አንድ ወጣት ገብቶ መንግሥተ ሰማያት ነበርና አብሯቸው ዝማሬ አለ፣ ቅዱሳን አሉ። እንደዚህ ሲል በኋላ ኮምፕሌን ማድረግ ጀመረ። እኔ መዝሙሩ አይጠመኝም አለ። በቃ ሰዎቹ የሚደብሩ ናቸው ነው የምትሉት በአሁኑ ቋንቋ? የሚደብሩ ናቸው እና እኔ ያኛውን ቦታ ሄጄ ማየት አለብኝ፣ ተመልክቼው ካልመጣው ችግር ነው አለ። በኋላ ከሚያገለግሏቸው መላእክት ጋር ወደ አንዱ ጋር ሄደና አይ እኔ ወደዛኛው ሄጄ፣ እዛኛው ማለት እንግዲህ ያው ሲሆን ነው፣ ማየት አለብኝ፣ ወደዛ ልሂድ አለው። ፈቃድ ጠየቀ ይባላል መልአኩ ከእግዚአብሔርና ልቀቀው፣ ሸኘው አለው። በሩን ጋር ድረስ ሸኝተው ተመለሰ። ወደ በሩ ሲጠጋ የሲኦል መግቢያው ወርቅ ነው። ወርቅ ነው በቃ የበሩ ውበት። ገና እሱ ሳይደርስ አውቆ ወለል ብሎ ተከፈተለት። ወጣት ነውና በጣም የተዋቡ ሁለት ሴቶች ናቸው የከፈቱት በር። በጣም ውበታቸው። ግባ አሉት። ሰነበተ 7 ቀን። በቃ እመለሳለሁ፣ እዛ ሄጄ አንዳንድ ጉዳይ ጨራርሼ ልምጣ አለና ሄደ። እንዴት ሆኖ አገኘው? በቃ እኔ አሁን ስፍራዬን አግኝቻለሁ አለ። አይ ጥሩ ነው። አሁንም ያ መልአክ መልሰህ መንገድ ጠፋኝ እንዳይል ውሰደው አለ። መንገድ ጠፋኝ እንዳይል ሄደ። ሲሄድ ትንሽ በሩ ጋር ሲደርስ ለወጥወጥ አለበት። ይሄ ያኔ የገባሁበት በር ነው አለው። ኧረ ይሄው ነው፣ ሌላ ምንም የተለወጠ ነገር ይሄ ነው፣ በዚህ ነው የገባው እና ብሎት ተመለሰ። በሩ አውቆ ሲከፈት ጥርሳቸው ፍልጥ የሚያካክል የሚያስፈሉ አውሬ የሚመስሉ